ታዛሩ አዳላ የሚባሉ ሴትዮ ባለሶስተኛ እጣ ባለሶስት መኝታ ቤት የደረሳቸው ማን ናቸው? ታዛሩ አዳላ የእሷ ነች። ለእሷ የቆረጥኩት እኮ በእሷ ስም የተቆረጠው እኮ ነው የደረሳት። ታዛሩ አዳላ የእሳቸው እናት ናት አይደል? የእሷ እናት ናት። ስለዚህ ስልሙ የታዛሩ አዳላን ስም የላከችልሽ እሷ ናት። በዚህ ስም ቁረጭልኝ ብላ እንደውም መጣፉላ አቅቶን ጓደኛዬ ጋር ልኬ ከጓደኛዬ ጋር ነው አልጽፌ እንደገና ወደዚህ የመጣልኝ ማለት ነው። ብዙ እንትን ያረፉበት ማለት ነው። እሷ ግን አሁን ሲሙም የኔ ነው ትላለች፣ እኔ ነኝ ያወጣው ትላለች። ሴትየው አለች ሲሙን ገዝታልኝ ያመጣችልኝ ይኸው አለች። ደረሰ ታውቀው ቅድም ያናገረችኝ ናት ማዳምሽ። አዎ ይኸው አለች። አሁንም ተፈለግሽ ታናገሪያታለሽ። አይ ችግር የለም። እሺ ቆይ እኔ ላንብብልሽ ይሄንን አንዴ ሚሚ ወይ የተናገረችኝ። እሺ ሐዋላ ለሚልከው ልጅ ወይን ት ይሄ ነገር ትክክል ነው አይደለም የሚለውን አንቺ ትናገሪያለሽ። ሐዋላ ለሚልከው ልጅ 1500 ድርሃም ብድር ነበረባት። ሁልጊዜ በቋሚነት ሐዋላ ለሚልክላት ልጅ 1500 ድርሃም ብድሩን ጓደኛዋ ስለሆንሽ ክፈይልኝና ሰጥሻለሁ ስትልሽ እሺ ብለሽ ሳትከፊላት ደሞዟ ስለደረሰ ሚሚዬ ታዩ በቃ ደሞዜ ስለደረሰ እኔ ከፍላለሁ አለችሽ። አንቺ እሺ ብለሽ ቤትሽን ሎኬሽን ልከሽለት ነበረ። ግን ሐዋላው ቤትሽ በጣም ሩቅ ስለሆነ አልመጣም። ቤትሽ ሩቅ ሆኖበት ስላልመጣ እሷ ደግሞ ሳይመጣ አንቺ ጋር ኋላው የቤትሽ ርቀት ሳይመጣ ቀርቶ ደሞዟ ስለደረሰ ሚሚዬ ታዩ በቃ ደሞዜ ደርሷል ብላ ራሷ ደሞዟን 1200 ድርሃም ስትቀበል ለሐዋላው ስትሰጠው ስንት ቀረባት? 300 ድርሃም ቀረባት ከእዳዋ ላይ። ከዛም በኋላ እዛው ኢማራት የምትኖር ዘመዷን 500 ድርሃም አበድሪኝ አለቻት። ዘመዷ እሺ ብላ 500 ድርሃሙ ስታበድራት ሐዋላው ሄዶ 500 ድርሃሙ ከዘመዷ ሲወስድ ከእዳዋ ላይ የቀረውን 300 ድርሃም ይወስድና 200 ድርሃም ሐዋላው ጋር ቀራት። ያ የቀራትን 200 ድርሃም ለሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ለመቁረጥ ስለምንፈልግ እኔና ጓደኛዬ ከዛ ላይ ከ200 ድርሃሙ ላይ 6000 ብር ወደ ሰክሰስ አካውንት አስገባልኝና ደረሰኝ ላክልኝ ብላ ትዕዛዝ ሰጠችው ለሐዋላ። ትክክል ነኝ? እዚህ ድረስ ትክክል ነው ያለችው? እዚህ ድረስ እሺ አለች ወይም አይበይኝ? ትክክል ነው? እዚህ ድረስ እውነት ነው? አዎ ብሩን የከፈለችው ከፈለች፣ ደሞዝ ደረሰ ከፈለች። አዎ ወይም አይ አለቀ። አዎ ወይም አይ እዚህ ድረስ ትክክል ነው? አዎ ወይም ቴንኪው። እሺ ከዛም በኋላ ሐዋላ የሚልከው ልጅ 6000 ብር አስገብቶ ደረሰኝ ላከላት። አዎ ቴንኪው። ያንን ደረሰኝ 6000 ብሩን ወደ አንቺ ላከችና ሚሚዬ ሰነፍ ስለሆነች ወይንሸት ራሷ ሄዳ ሰክሰስን መቁረጥ ስትችል ሰነፍ በመሆኗ ምክንያት መጣችና አንቺ ጋር እንኪ ይሄንን 6000 ብር ደረሰኝ የአንቺን 4000 እና ለእኔ 2000 ከፍያለሁ፣ አንቺ 4000 ብሩን ትከፍኛለሽ ለእኔ አለችሽና ደረሰኙን ልካለሽ። ያንን ደረሰኝ አንቺ ወደ ሰክሰስ ከስተመር ሰርቪስ የ6000 ብሯን ደረሰኝ ወይን ሸቴ ላከችልሽን ወስደሽ ሰጠሽና በራስሽ 2 ስም እሷ ደግሞ የእናቷን ስም አሁን 3ኛ መኝታ ቤት ባለ 3 መኝታ ቤት የደረሳት የእናቷን ስም ታዛሩ አዳላ የታዛሩ አዳላን ስም ጽፋ ላከችልሽ። በአንቺ ስልክ ቁጥር በእናትየው ስም 3 ትኬት ለራስሽ 2 ለእሷ 1 3 ትኬት ሪኩዌስት አረግሽ። 3ቱን ትኬት ተቆርጦ ተላከልሽ። ከዛ ትናንትና ደረሰ እጣው 3 ባለ 3 መኝታ ቤት እጣ ደረሰ። አሁን ገንዘቡን የከፈለው ማን ነው? በዚህ ስቴፕ መሰረት እሷ ቅድም ባስረዳችን ጽፌ ባነበብኩልሽ መሰረት አንቺ አዎ ትክክል ነው ባልሽው መሰረት ገንዘቡን ለትኬቱ የከፈለው አካል ማን ነው? ከማን ኪስ ነው የወጣው? እሺ አንዴ ደግሞ ልናገር። አዎ ተናገሪ። ደረሰኝ አስገብቼ ደረሰኙ ሰክሰስ ፕላስ ወደ እኔ ሲልክልኝ የእናቷን ስም ብቻ ስላላከችልኝ ደረሰኙንና ቲኬቱን የላኩላት ሰክሰስ ፕላስ ወደ እኔ ሲልክ እኔ ነኝ ወደ እሷ ሼር ያደረኩት። ደረሰኙን እሷ ሰጣሽ፣ አንቺ ደግሞ ትኬት አስቆርጣሽ ላክሽላት ትኬቱን። እኔ ነኝ የቆረጥኩት። ደረሰኙን ላከልኝ ሰክሰስ ፕላስ ስሙን። እሷ የእናቷን ስም ዝርዝር ብቻ ነው ወደ እኔ ሼር ያደረገችው የላከችው። ደረሰኝ አንቺ ማን የሰጠሽ? እሷ የእናቷን ስም ብቻ እኔ የቆረጥኩትን ብሩን ይሄንን ሰክሰስ ፕላስ ጋር የቆረጥኩትን ቲኬቱንና ስሟንም የእናቷን ስም ያጻፍኩት እኔ ነኝ። አዎ ከሰክሰስ መያዘዝሽ እኮ አንቺ ነሽ ሚሚዬ። እኔ ነኝ ስሟንም ትኬት እና ደረሰኝ እየለየን እኔ ነኝ አብዬ። ትኬት እጣና ደረሰኝ እየለየን። ትኬት ማለት
ቤቱ የተቆረጠበት ነው። ደረሰኝ ማለት ደግሞ ገንዘቡ የገባበት ነው። የኔ ጥያቄ ሐዋላ ሚልካው ልጅ መምጣት ይችላል እዚህ ጋር ሐዋላ ሚልካው ልጅ ወይ ቁጥሩን ስጡኝና ላናግረው። ሐዋላ ሚልካው ልጅ ደረሰኝ ብሩን አስገባ ብሎ ያዘዘው ማን ነው? አስገብቶ ደረሰኙን ለማን የላከው? ሐዋላ ሚልካው ልጅ ለማን የላከው ደረሰኙን? ለእሷ ላከላት እኮ ለእሷ ሲልክላት እሷ ደግሞ ወደ ሌላ አስረከበች። ቴንኪው እዚህ ድረስ ታዲያ ትክክል ከሆነ እኮ ወይንሸት ናት ልጁን ያዘዘችው ማለት ነው። ወይንሸት ናት ብር እንዲያስገባት ያስነስ እኔ ነኛ ወይንሸት ትኬት እንቁረጥ ብዬ ስላት አይወጣልንም ታይ ይወጣል ባይወጣልንም ለእኔ አይነት ምስኪኖች ይረዳል ብዬ ስላት ነው እንጂ እሷ የመቁረጥም ሀሳቡም ራሱም የላትም። እኔ ጋር ብር ስላለ ቆረጥ ነው ይሁን ቆረጥን ባይወጣልንም ለእኔ ቢጦች ይረዳል ብዬም ያስነሳዋት እኔ ነኝ። እሺ እንደዛ ካልሽ ቁረጭ ያለች እሷ ነች። ይቅርታ እኔ ጋር ብር ስላለ አልሽ፣ ግን ብሩን የከፈለችው እኮ ሚሚ ናት አይደል? ሶሪ ማናት? ወይንሸት ናት አይደል? ብሩን የከፈለችው ብሩን የከፈለው ስለደረሰ እኮ ነው ሀብዬ። እሷ የከፈለችው ልጁ መቶ ሳይወስድ ደሞዝ ደረሰ። ኦኬ ቴንክ ዩ ሶ ማች። ደሞዝ ባይደርስ ነው አንቺ ነበርሽ ብሩን ልከፍይ ነበረው። እኔ ነኝ። ከላው ላይ እኮ አንድ ብር እንዳላጠፋ እኮ አስሬ ነው ያስቀመጥኩት ብሩን ማለት ነው። ልጁ ከመጣብኝ እኔ አንድ ግለሰብ ነኝ። አንዴ እኔ ምሳሌ አድርጌ ልስጣቸውና ህዝብ ይፍረድ። እኔና ጓደኛዬ መጣ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት እንቁረጥ ስትለኝ ወይንሸት ትበልም አትበልም ፈጣሪ ነው የሚያውቀው። እውነት ካለች ቮይሱን አምጪ እስቲል ብትልም አልቆርጥም እባክሽ አይደርሰኝም ከዚህ በፊት ቆርጬ አልደረሰኝም ብትልም እንደዛ ስትልም ጓደኛዋ ግድ የለሽም እድል አይታወቅም እንሞክር ብላት ብትቆርጥም እስቲል ከደረሳት እድሏ ነው አይደል? ምንም ማድረግ አይቻልም። እድሏ ነው። ግን ጓደኛዬ መታ ትኬት እንቁረጥ ብላኝ እባክሽ ብር የለኝም አልቆርጥም ከዚህ በፊት ቆርጬ አልደረሰኝም ስላት ግድ የለሽም ብር እኔ ጋር አለ አበድርሻለሁ ብላኝ ከዛ ልታበድረኝ ተስማምተን በአጋጣሚ ደሞዜ ደረሰ። ተይው በቃ አታበድርኝ ደሞዜ ስለደረሰ እኔው ቆርጣለሁ ብዬ እኔ 6,000 ብሩን የሁለታችንን ማስገብቼ ከዛ ደረሰኝ ሐዋላ ለሚልክልኝ ልጅ ልኮልኝ እኔ ወደ ጓደኛዬ ላኩት ደረሰኙንና የእናቴን ስም ላኩላት። ከዛ ጓደኛዬ ሄዳ ከስተመር ሰርቪስ ሰክሰስ ጋር 3 ትኬት ታዘዘች፣ 2 ለራሷ 1 ለኔ 4,000 ብሩን ከፈለችኝ ያስገባውላትም። ኦኬ እኔ ስለዚህ ከኔ ኪስ የወጣው የኔ ላብ 2,000 ብር ነው በእናቴ ስም የቆረጥኩት። ከዛ እኔ ደረሰኝ በእናቴ ስም የቆረጥኩት እንደዛ አቅማምቼም እንደዛ አልቆርጥም አይደርሰኝም ብዬም አንገራግሬም ጓደኛ ያሳምናኝም አበድርሻለሁም ብላኝም ግን ሳታበድረኝ ደሞዝ ደርሶ ከፈልኩ። አዘኢንድ ደረሰኝ። ቤቱ የኔ ነው ወይስ የጓደኛዬ ነው መሆን ያለበት? እንደገና እኔ ይሄው ህዝቡ መልሲስት እነሱን ተመልከቺ። እንደገና ሚሚ ቮይሱን ልታቀርቢልን ትችያለሽ። ከደረሰን እኩል እንካፈላለን የተባባላችሁት አንቺ ዋትሳፕ ጠፍቷል ብለሻል። ወይንሸት ለፈጣሪ ብለሽ ይሄ ነገር ምንም አይነት ለውጥ አያመጣም ለውጥ ያመጣል ብለሽ እውነትን እንዳትደብቂ ለፈጣሪ ብለሽ የእውነት አንቺና ሚሚ ጓደኛሞች ናችሁ ብዙ አመት። ይሄ ባለ 3 መኝታ ቤት ኮንዶሚኒየም ጓደኝነታችሁን ሊያጣላ አይገባም። ስለዚህ አንቺ ትኬቱን ከመቁረጣችሁ በፊት ከደረሰን እንካፈላለን ተባብላችኋል ለፈጣሪ ብለሽ እሺ። ይሄ ተባባላችሁም አልተባባላችሁም ህግ ፊት በህግ ከሄደን ተባባላችሁም አልተባባላችሁም ዝም ብሎ ለውጥ አያመጣም። ንግግር ለውጥ አያመጣም ውል እስከሌለ ድረስ መሀላችሁ የሆነ ልንገርሽ በፊቱም ስንቆርጥ ማለት ነው እሷ ራሷ ከደረሰኝ ወይንሸት 200,000 ይሰጥሻለሁ አለችኝ። እሷ ራሷ በፊት የዚህ ሳይሆን በፊት መጀመሪያ ስንጀምር ስንቆርጥ ከዛ ሁሌም ደንበኛ ናችሁ ሰክሰስ ሁሌም ትቆርጣላችሁ? አዎ ባለፈው 2 ነው 3 ቆርጫለሁ እኔ 2 ነው መሰለኝ እኔ 4 ነው ይሄ 4ኛዬ ነው። ሚውት አድርግልኝ ይደርስሻል ኢንሻአላህ። ተስፋ ሳትቆርጪ መቁረጥ ይደርሳል። እሺ ከዛ ምን አለችሽ? ከደረሰኝ ነው 200,000 ብር ሰጥሻለሁ ያለች። ባለ 1 መኝታ ባለ 2 መኝታ ባለ 3 መኝታ ምን ከደረሰኝ ይድረሰኝ እንጂ ቤት ይሁን 200 እሰጥሻለሁ አንቺ ምን ታረግልኛለሽ አለችኝ። ሚስት ያላቅም ይድረሰኝና እኔ ማረግልሽ በውስጤ ነው እንጂ ነግሬሽ አይደለም አልኳት እንጂ እንካፈላለን ምናምን የሚባል የለም። ግን እሷ እኔ ከደረሰኝ እሰጥሻለሁ 200,000 ብላ አፍ አውጥታለች። ግን አሁን ስልኬ ስለቀየርኩ ሪከርድ ላይኖር ይችላል። ግን ዛሬ ሜለሽም እሷ ሜላትም ሪከርድ ሁለታችሁም እሷም ዋትሳፕ ተዘግቶብኛል አለች። አንቺም ዛሬ ጠዋት ግን ሪከርድ አድርጌላታለሁ። ለምን ማታ ስደውልላት ላኪልኝ ወይ ሚሚ የዛሬ ጠዋት ነው ሪከርድ እኔ ጠዋት አድርጌላታለሁ። እሺ ካልሽ እንካፈላለን አልኳት። ለምን እያነሳችልኝ አይደለም
ለእናንተም እያነሳች አይደለም። እኔ ሪከርዱን ልክልሻለሁ። አይደለም ሀቢባ ይኸውልሽ፣ ማታካፊኝ ከሆነ ለሀቢባ ስልክ አላነሳላትም ያለችውን ቮይስ ላኪልኝ። አዎ ልክልሻለሁ አለ ልክልሻለሁ፣ ሁሉም ሼር አድርጌልሻለሁ ስትለኝ አካፍልሻለሁ አልኳት፣ አንቺን እንድታነሳልሽ ብዬ። ኦኬ እሺ አካፍልሻለሁ ያልሻት እንድታነሳልኝ ነው። እኔን እኮ አሰቃየችኝ እኮ ሚሚ፣ በመከራ እኮ ነው ያገኘኋት። ዳይሬክት ከኢትዮጵያ ዱባይ ዳይሬክት ብደውል እጣው እንደወጣ እያነሳኝ አይደለም። ለዛ ነው እንደዛ አልኳት። ለምን ማታ እኔ ለራሴ ስራ እየሰራሁ ቆይቼ ገብቼ የአንቺን ቪዲዮ ሳይ ደነገጥኩና ደወልኩላት። ሚሚ አልተደወለች ጭራሽ አታነሳልኝም። ለካ እሷ በኢሞ ሄዳ ከቤተሰቦቿ ጋር እየተመካከረች ነው። ምን አለችኝ? አሁን ቤቱ ተደውሎልኛል፣ ግን የምታካፊልኝ ከሆነ አነሳላታለሁ አለችኝ። ሪከርድ አለ ልክልሻለሁ። ከዛ ደግሞ ጠዋትም ሪከርድ አድርገችልኝ። አሁን ምን አሰብሽ? ምን አስበሻል? ምንድን ነው የምትይ? ሀሳብሽን ታካፊኛለሽ ወይ ምናምን አለችኝ። ከዛ በቃ አማራጭ ስለሌለኝ ሌሊት ሁሉ አልተኛሁትም ስላላነሳችልኝ። እሺ አካፍልልሻለሁ። ከዛ ቤቱ ተሽጦ እንካፈላለን አለችኝ። በራሱ ተሽጦ እሺ ኦኬ አልኳት። ለምን እንድታነሳልሽ ብዬ። እሺ እንዳለ ቮይሱ ላኪልኛ፣ ቤቱ ተሽጦ እንካፈላለን ያለችውን። ኦኬ እልክልሻለሁ። ላኪልኛው። ይሄ ማን ነው? የምን ውሳኔ ነው እኮ ነገርሻለሁ እኮ። እሺ እንካፈላለን ካልሽን ቤቱን መካፈል፣ የሚሸጥም ከሆነ ብሩን መካፈል። እሺ ብዬሻለሁ እኮ። ምን ውሳኔ አለ ብለሽ ነው? ስንት የነገርኩሽ። ጠዋት እኮ ሪከርድ አድርጌልሻለሁ፣ ትናንትናም ሪከርድ አድርጌልሻለሁ። ወይ ሸት ወርደሽ ሳታጠፋብሽ አትልኪም አልኩሽ። አንቺም ዝም ካልሽ እኔም አንቺም አናገኝም። ከዚህ ልክ ስልክ ቁጥር ስጪ፣ እናቴ ሄዳ ትረከብ። ከተረከበች ወደ ሽጠን እንካፈላለን። አያሸጥም ከተባለ ደግሞ ቤቱን መካፈል። 3 መኝታ ቤት አይደል? መካፈል እንዴት እንደሆነ አላውቅም። እንካፈላለን። ወይኔ ካለ ሰው ቤቱን ያውላል። እንዴት ልበልሽ? ለማንኛውም እኔ ከዚህ ሁሉ መጀመሪያ ብንቀበልና ከዛ እንዴት እንደምናደርግ ብንመካከር አይሻልሽም? እኔ እንደዚህ ነው ሀሳቤ። እኔ እንደዛ ነው ሀሳቤ። በቃ ችግር የለም። አንቺ አሁን እኔ አምልሽ ነገር ሴትዮዋን አውሪያትና ቁጥሬን ስጫትና እናቴ እንዴት መታ እንዴት እንደምትቀበል። አሁን መጀመሪያ እናቴ ተቀብላ ነው ወይ ሁሉም የሆነው አይደለም? ገብቶሻል? ሜሚ ከዛ ወዲህ እኔ እና አንቺ ደግሞ እንዴት አድርገን እንደምንከፋፍል መጀመሪያ እጃችን ስደርስ አይሻልም? እኔ እንደዛ ነው ያሰብኩት። ለምሳሌ አሁን ምን አይነት ፕሮሰስ እንዳለ መጀመሪያ አጣርተን ካላስ ከዛ ወዲህ የሚደረገን እናደረጋል። የሚሸጥም ከሆነ ሽጥን ብራችን እንከፋፈላለን። ቤቱም ደግሞ አይሸጥም ካሉ ቤቱም እንከፈላለን። ይሄ ነው ሀሳቤ። ያንቺ ሀሳብ ምን እንደሆነ አላውቅም። እንግዲህ ከአሁን በኋላ ያው ለምን መሰለሽ አሁን ካላወራሻቸው ቻንሶ እንዳያልፈን። እኔና አንቺ እዚህ ስንደራደር እነሱ በቃ ሰው የለም ትላንትና የለም ሲሉ ስለዋሉ ዛሬ አንቺ አናግራቸው። ዋሳቡን የቱን ልክሽላችሁ ነው? ዋሳቡ አይሰራም፣ አንድ ራይት ነው የሚያሳየው ምናምን ስትል ነበረ ሀቢባ ማለት ነው። እና እንደዛ ነው ልሻለሁ። መልካም ቀን ይሆንልሽ ሀቢባ። እያነሳችልኝ እያወራችኝ ስላልሆነ እኔ በጸባይ ማውራት ወይንሸት እንኳን ላንቺ ለእኔም እያነሳች አልነበረም። እኔ ቀጥታ ከኢትዮጵያ ዱባይ ትናንትና ስቀጠቅጥ ነበር። በዛ ምሽት አላነሳችም። ዛሬ ጠዋት ነው የደወለችልኝ። ከዛም በኋላ ዋትሳፕ ላይ እሷን ለማግኘት ብዙ መከራ አይቼ ነው ያገኘኋትኝ። እና ሚሚ ምን ሆነሽ ነው ጉዳዩ እጄ ላይ ሆነሽ ነው ወይ ብዬ ነግሬያት ችግሯን አስረድታኝ ማዳሟን አናግሬ እንትን ነው ያለው። ቁጥሬን ራሱ ስሰጣት ማዳሟ ናት የተቀበለችላት ቁጥሯን። አይ ቲንክ ለማዳምሽ ነግረሻታል መሰለኝ። 3ኛ መኝታ ቤት እንደደረሰሽ ራስሽ እንደደረሰሽ አድርገሽ ነው እንዴ ነገርሻት? ጠዋት ያወራችሽ ቁጥር ጠዋት አወራችሽ መጀመሪያ ከኔ እሽ እንዳልኩ አውቃ ነው። ትላንትና በምን ትደውል ቆይ ወይንሸት አንቺ ለሀቢባ ስልክ አላነሳም ስላለችሽ እንድታነሳልኝ ብለሽ ማለት ማታከፊኝ ከሆነ ከድርጅቱ ሲደወልልኝ ሀቢባ ስደውልልኝ